እንዲያውም እዚህ ሀገር ያለው ክፍት የሥራ ቦታ ሽርሙጥና ብቻ ነው ያልኩኝ ነበር። ኒቲን ኩን ማልራን ካተከሽና ከዘት እናፍንገሩ ይጆሌን በደን ጋፈ በደን ሻርሙጥና ምትከም በደን ኦኪን ባለጉማ ምትከም በደን ኦጂን ጋፈ ሳኔት ፍልፋት ኦጂን ኡምነሳኔ ኦል ጋፈ ሳኔት ተይ አከሱመስ ሞ ሚንዳሳኒ ዳባኒ ቶሎ ይሮጀተን ጄሸን ወጋቶኩ ጋፈ ብሪ ሳኒ ዳባን ወጋፍሩ ወጋሽን ሆጀተኒ ኢምባቱ ብየ ከነ ከሰ ጀደኒ ጋፈ መዳሚ ሳኒ ሳረክሰን ጋፈ ዋንቱን ዲግራ ሳኒ ተገባው በሉ ማለ ባለጉማ ዳም ምትከም በደን ቪዲዮ ከነ ሼር ኮፒ ሊንክ ጎዳቲ ኒቲ ከነ ብራናፍ ጋ ገለቶማ እሺ ባክሽ ተቀደርሽ ተቦተረሽ በቃ ነገሩ ያኔ ዱባይ የመጣው ሰዓት እንዴ አረቆይ እስኪ እንደው በዚህ መነጥር ነበር አንቺንስ ማየት የነበረብኝ እኔ መለው ግን ያኔ ዱባይ የመጣው ሰዓት አንቺን ነው ለካ ያገኘውሽ እንደዚህ ቡትርፍን የነበርሽው ልጅ ዛሬም የሚዲያ ላይ ገብተሽ መበትረፍ ጀመርሽ ወደማይሆን ስራ ይገባሉ በቃ ሽርሙጥና ማለት ነው እንዲያውም እዚህ ሀገር ያለው ክፍት የሥራ ቦታ ሽርሙጥና ብቻ ነው ያልኩኝ ነበር ኧረ በስመ አብ በጣም እድገት ነው የራሱ እኔ እኮ አንቺ አይደለሽም እኮ እንደናንተ አይነቱን እኮ አንቺ አይደለሽም ጥፋተኛ የሚዲያ ሰዎቹ የሳቁ የሚያዳምጡሽ ሰገጤዎቹ ናቸው የሚገርሙኝ ወይስ ቆይ ዱባይ ሌላ ማቀው ዱባይ አለ እኔ መቼም መጥቼ ነበር ዱባይ እንግዲህ አይቼዋለሁ እንዳለ ስራ የሚፈልጉ ልጆች ናቸው እንደው የሚያገኙዋቸው እንደው ስራ እንጂ ስሪ አንቺ እንዳልሽው አይደለም ክፍት የሥራ ቦታ እንደውም ያውም ቃላቱን ስትጠሪው እኔ እንኳን እኔ አሁን ለምሳሌ ሴተኛ አዳሪነት ለማለት እንኳን እየፈራን ነው እኛ ምን አንቺ ግን እዛ ቦታ ላይ ስለሰራሽ ስላሳለፍሽበት ስትጠሪው ራሱ ምንም ሽርሙጥና ማለት ነው ሽርሙጥና ብቻ ነው ያልኩኝ ነበር ጋዛም አልፎ ተርፎ ደግሞ በኤዲቲንግ ማውጣት የለም በቃ ካላስ የኢትዮጵያ ህዝብ እኮ መሄጃ የለውም ምንም ማያቀም ይሁን ምን ይሁን ተነቋል እኮ እንደናንተ አይነቱ ገልቱ እየመጣኩ ነው አረብ ሀገር ያሉትን የሚያስንቀው ከዛም አልፎ ተርፎ ደግሞ ቤተሰብ ተውት እሺ ቤተሰብስ እሺ ያኒ ይረዳናል እንበል እንደው ፍቅረኛቸውን ጥለው ትዳር ጥለው ልጆችን ጥለው የመጡ ስንት በላባቸው የሚተዳደሩ በመሉበት ሀገር ላይ አንቺ ክፍት የሥራ ቦታው እንዲህ ነው ብለሽ እንደው በገላጭ በሚዲያ የሚዲያ ሰዎችስ እንደው ስታቀርቡት ይሄንን እንደው በቃ ህዝብን ተመልካችን ማክበር ቀረ እንዲፈልሰስ ያላችሁ ታዳምጣላችሁ እኔ ስንቴ ልንገራችሁ ስለ አረብ ሀገሮች እኮ ለመናገር እኮ አረብ ሀገር ያለውን የኑሮውን ይዘትና ሁኔታውን መረዳት ያስፈልጋል አሁን በእንዲህ አይነት ሴተኛ ዳሪነት ወይም ደግሞ የሆነ ነገር የሚሰሩ የሉም ማለት አይደለም ያንንም በል ውሸታም ነው የምባለው ለምን ከአንድ ቤት ውስጥ እንኳን የየሰው ባህሪ ይለያያል እሺ ጥቂት ተልካሾች ባሉበት የሥራ ዕድል ዱባይ ላይ እሱ ነው ሴተኛ ዳሪነት ነው በድፍረት ነው የተናገርሽው ሽርሙጥና ማለት ነው እንዲያውም እዚህ ሀገር ያለው ክፍት የሥራ ቦታ ሽርሙጥና ብቻ ነው ያልኩኝ ነበር እንዴ ምን ከየት ነው የመጣሽው አንቺ እንግዲህ ልጅ ነሽ እንዴ ወይስ ስለ የትኛው ዱባይ ነው ዱባይ ሌላ ዱባይ አለች አልገባኝም ፈልገሽና አንቺ እኮ ያውም እኮ ዱባይ እኮ እንደውም እኔ መጥቼባት እኮ ወዲያው ነው እንትን ያልኩትኝ እኮ ያኔ ህጉ ህግ አይደለም ህግ ባለበት ሀገር ላይ በግዴታ ያሰራሉ ከሆነ በፍላጎታቸው ላይሆን ይችላል በቃ አስገድደው ያስገባሉ በግዴታ ማንም ሊያሰራ አይችልም ህጉን እናውቀዋለና የዱባይ ማንም ፈቅዶ እንዳንቺ ያኔ እዛ ህይወት ውስጥ የነበረ ሰው ፈቅዶ ሲገባ ብቻ ነው እኔ እኮ አሁን ነው እኮ ልክል ሚዲያ ላይ ልከውልኝ ሲያዩ ወይ አዛሩ ነሽ እንዴ ነው ያልኩትኝ እንዴ ያኔ ዱባይ የመጣው ሰዓት በመኪና እንዲያለፍን ቆመልኝ እንዴ ተገትራ አይቻት ነበር ዛሬ ሚዲያ ላይ ፍጥጥ ብላ ቃሉን ራሱ ስጠራው ምንም በቃ ለምን ኑሮዬ ብላ የኖረችበት ስለሆነ በስራው አታፍርም እንዴ እና አንቺ የሰራሽ እንደሆነ ሌላውን መስራት አለበት እንዴ አንቺ ሰራሽው እርሻም ማን ያውቀዋል አራሹ ትምህርትም ማን ያውቀዋል አስተማሪው ኑሮም ማን ያውቀዋል ኗሪው ሽርሙጥና ማን ያውቀዋል ሸርሙጣ ገባሽ አንቺም እህቶቻችን በላባቸው ጠፍ አድርገው የማንንም ሽንት ቤት የማንንም ያረብ ልጅና ያረብ እንትን በመንከባከብ
እድሜያቸውን ጊዜያቸውን ፈጅተው ጥረው ግረው የሚያገኙትን ገንዘብ 90% በሽርሙጥና ነው የሚያመጡት። ዱባይ ያለው ክፍት ስራ ሽርሙጥና ብቻ ነው ብለሽ ስማቸውን አጠፋሽ። እዚህ ያሉ እህቶች ባታቂ ነው እንጂ እንደ ሻማ እየቀለጡ እድሜያቸውንም ማንነታቸውንም የገበሩት በተለያዩ በአረብ ቤት ስራና እንዲሁም አሁን ላይ ደግሞ በግል ስራም ቢሆን በንግዱም በምኑም ያገኙትን ይቸረችራሉ እንጂ አንቺ እንደምታስቢው ሽርሙጥና ቤት አይውሉም። ስለ ሽርሙጥና ያወቅሽው አንቺ ሽርሙጥና ቤት ነበር ማለት ነው የከረምሽው። አረባኪስ እዚሁ ዱባይ ላይ የስራ ክፍተት ሻርሙጥና ነው። ተሳስተሻል እናት። የሚጠፉ ልጆች ለሻርሙጥና አይደለም የሚጠፉት። ደሞዛቸው ሲያጡ ስራ ሲከብዳቸው ነው የሚጠፉት። ኦኬ እንጂ ለሻርሙጥና አይደለም። በጣም ተሳስተሻል። ለማንኛውም ወደ ራስሽ ብትመለሽ ደስ ይለኛል።